ውድ ፋሚሊያንስ እንዴት ናችሁ? ይህን ቪዲዮ አይተንና ተከታትለን እንመለሳለን። በዚህ ቪዲዮ ላይ የራሳችንን ሀሳብ አስተያየት እንሰጥበታለን ማለት ነው። ሌትስ ጎ ወደ ቪዲዮ። ሰላም ሰላም፣ እንዴት ነው? አለ አማን ደህና አለ። ሰዋለው ወንበር። አይ ምን እያረክሽ ነው ብዬ ነው። ምን እያረክሽ ነው ብዬ ነው። እያየሁ ስላየሁ ነው። ምን እንደያየሁ ምን ራየሁ ምንድነው ያረከው? አይተረደም ታህት ዋጋላ እዚህ ሰብኔ ወይ ትግርኛ አልችልም፣ በአማርኛ አዋራኝ። እኔ አማርኛ ብዙ ሆንክ የማርኛ እኮ ምንድነው ያደረከው? እኮ አማርኛ ብዙ አይሰማም። እሺ እኮ እያየሁ ነበር። ምንድነው ያረከኝ ነበር? ምን አረኩ? ታገር ምንድነው የጨመርክባት ልጅቷ ላይ? ምን ጨመረኝ? እንዴት ምንም አልጨመርኩም? ምንም። ይሄ ምንድነው ውስጥ ያለ? እኮ አንተ ምን አይመለከትም። አዛጋ አይደለ ቴብል አይደለም አይደለ? እኮ አይመለከተኝም። ግን ምንድነው ያረክባት? ምንም አላረኩም። ምን አረኩ? ይሄ ምንድነው? ምን ነው? እኔ እኮ በሰላም ነው የማዋራከው እኮ። ወንድ አይደለ? በቃ ፍታ። ምን ማለት ነው? ወንድ አይደለ? በቃ ወንድ አይደለ እኮ። ወንድ ስለሆንኩ እኮ ነው እኮ። በቃ ሌላ ሰው ሳያይ አሁን እንዳሽበል እኮ። ምንድነው የምታረገው እኮ? ተረዳኛ አላድርም ብላኝ እና በመቀሌ ሰው ቢመጣውና እና ታዲያ እንደዚህ ያደርግህ ነው እንደምታሳድራ እኮ። በሰላማዊ ቢሳውሽ እኮ ታዲያ ቀስ ብላ ታወራትም ማግባባት እኮ። ምንም እኮ አይደለም ይሄ እኮ ኖርማል ነገር። እንዴት ኖርማል? ሁሉም ሰው የሚያደርገው። እንዴት ኖርማል ነው? እሺ ፍታ በእናትህ። ምንድነው መፈታው? ለምንድነው? እሺ እኔ እጠጣዋለሁ። ይሄ ኖርማል ነው። እኔ እጠጣዋለሁ። ገብቶሃል? ምንም አይደለም። ቆይ አይ እኮ ጓደኛን ጥራው በእናትህ። ከልጅቷ ጋር ላይ ያጣላኝ ነው እኮ። ምንም ያየው ነገር አላየህም እኮ። ምንም አላረኩም ነው ሲጀምር። ባረግን ጉዳይ እኮ አይደለም አይደል? ታውቃታለህ ልጅቷን? ታውቃታለህ? አላውቃትም። ፊልም ነው አይደል የምትሰራው አይደል? እሱን አይደለም አሁን የምናወራው እኮ። ለምንድን ነው እንደዚህ የምታደርገው ነው? እኔ ይኸውልህ በሰላም ነው የማወራህ አሁን እኮ። እኔም እኮ በሰላም እያወራሁ እኮ። በሌላ መንገድ ከሆነ ደግሞ አወራሃለሁ። ለአንተ መጥፎ ስለሆነ ነው። እያስፈራራኝ ነው እንዴ? ኧረ ጓደኛዬን ያዝልኝ በእናትህ እኮ። አይመለከትህም እኮ። መጥፎ ነው ይሄ እኮ። አይመለከትህም ወንድሜ። እኔ እንደሚመለከተኝ አሳይሃለሁ እንደሚመለከተኝ። አቅም ምን ታስፈራራኝ የሞከርክ ነው? ምን ትግርኛ ከሌላ ቦታ ስለመጣው ነው የምፈራ መስሎ ነው? ወደ ቦታ ሂድ። አልሄድም እኮ ወደ ቦታ ሂድ። አልሄድም። ቁጭ በል ነው ጓደኛዬ ወሰደው በእናትህ። ቁጭ በል እኮ። ሳትመጣ ወሰደው በእናትህ። ሊያጣላኝ ነው። አጣልሃለሁ። ኦኬ አጣልሃለሁ። ከባሰኒ እሺ። ማን እንደምሰማ ነው ያለና። ሄሎ ብሮ ሰብ ሒስካ ማምጻን የጃ የሸግረን ለውዚ እንደ እጃ አይፈልጥ ይብዚ እኮ። እሺ እኮ ነቦታ ሂድ ፕሊስ። ከና ቦታ ይሄን መጠጥ እንዳትጠጪ እሺ። እሺ እንዳትጠጪ ማለት ምሮ እንዳትጠጪ። ስኺት ሰማይ ወዳይ ቀኒ ስንጨቃጨቅ አይቶ ሊወስድሽ ምናምን ነው እኮ። ይሄን መጠጥ ፈልጉሽ ነው። ስንጨቃጨቅ ሰምቶ ነው። ምንድነው? ነዑት አምኔ ዲኺ ወንኪ ምንም በቃ ምንም እዚህ ስህተት የለፈ ነገር ይኸውልሽ፣ እዚህ እንትን ውስጥ እዚህ ኮካ ውስጥ የሆነ ነገር አለ። እንደዛ ያደርግ እሺ ምንም ነገር። እሺ ስንጨቃጨቅ ሰምቶ ነው። አቡ ሶፍት እያወጣ ወንድሜ አይመለከትህም ነው። ቆይ መጀመሪያ ተረጋጋ። እኮ ሶፍት ተረጋጋ። መጀመሪያ አፍንጫ ልጠግ ነው። ተረጋጋ መጀመሪያ። ይኸውልሽ ስለተጨቃጨቅን አያደርገውም። ግን ይሄን እንዳ እሺ ስንጨቃጨቅ ስላየህ ሶፍት እያወጣ ነበር እኮ። እኔም እኮ አይቻለሁ። ምንድን ነው? እኔ ጸብ አልፈልግም ወንድሜ። እኔ እጣልሃለሁ። እኔ እጣልሃለሁ ሆነ አልፈልግም። ስለዚህ ወደ ቦታ ተመለስ። አይመለከትም። ቆይ ሙሌ እንደዛ ያደርግም እሷ ፍቅረኛ ስለማውቀው ነው። እሺ ግን ሙሌ ነው ያልሽው? ይሄኛው ትፈልጥ ደፋ አሁን አየህ ፈልጥ አንተ ረፍ እንጂ አየህ ትፈልጥ ረፍ ለምረ ሙሌ ያለች የት ነው? ረፍ ምን አገባ? ሚስቴማ አገባኝ። ሶፍት አወጣ ነበር። ሶፍት አሁን ይሄ ምንድን ነው? አርቲስት ምን ይዛ አርቲስት ነው እኮ። ይሄን ኮካ ነው የከፈልኩበት ነው። እኔ ልጠጣው። ልቀቀው። ሲጀመር አይደለም ተከፍለዋለህ። ከከፈልኩበት ነው እኮ። ለምን ትደፋዋለህ? ታሽ መጠጥ ውስጥ ነገር ያደርጋል። ለምን ትደፋው? ኧረ አያደርግም እሱ። እንግዲህ እንዳያችሁት ነው ከአርቲስት ሙሉዓለምና ከሆቴሉ ድርጊት
ምን እንማራለን? ለሴቶች የተላለፈ ታላቅ ማስጠንቀቂያ ነው ብዬ አስባለሁ። ይህ ቪዲዮ ለሴቶች የሚሰጠው ትልቁ ትምህርት መተማመን ጥንቃቄን አይተካም የሚል ነው ማለት ነው። ፍቅረኛ ቢሆንም የቅርብ ጓደኛም ቢሆን ጥንቃቄን ፈጽሞ መዘንጋት የለባቸውም ሴቶቻችን ማለት ነው። በይፋዊ ቦታዎች መጠጥን ክፍት ትቶ አለመሄድ፣ ከመጠን ያለፈ መተማመን አደጋ እንደሚያጋልጥ ማወቅ፣ አጠራጣሪ ባህሪ ሲታይ ደግሞ ለራስ ደህንነት ቅድሚያ መስጠት ያስፈልጋልና ሌላ በጣም ይገርመኝ የአርቲስቱ የወንድነት ልክ ነው። በቃ አርቲስት ሙሉዓለም ያሳየው ድርጊት እውነተኛ ጀግንነት ትሩ ቺቫርሊ ይባላል በነገራችን ላይ እንደዚህ አይነት ስራ ማለት ነውና ጣልቃ ገብነት ለበጎነት ማለት ነው። የሰው ቤት ነው አይመለከተኝም ሳይል ለአንዲት ሴት ህይወት መቆሙ ትልቅ ሰብአዊነት ነው ማለት ነው። ሌላው ደግሞ ቁርጠኝነቱ ነው። ልጁ ማንኛውም ወንድ የሚያደርገውን ነው ያደረኩት ሲል የሰጠው ምላሽ ፍጹም ስህተት መሆኑን በተግባር እንግዲህ አስተምሮናል ማለት እንችላለን አርቲስት ሙሉዓለም። ሌላው ክብር የሚባለው ነገር አለ። ሙሌ እንግዲህ የሴት ልጅን ክብር እና ደህንነት ለማስጠበቅ የሄደበት ርቀት የሰውነት ልክ የት ድረስ እንደሆነ ያሳየበት ነው ማለት እንችላለን። እና ሌላው በጣም የገረመኝና ያስደነቀኝ ነገር ደግሞ ቤተሰብ የቀራጭ ወይም ካሜራማኑ ሚና ነው እዚህ ጋር ማየት ያለብን። ይህንን ድርጊት የቀረጸው ሰው እኮ ታላቅ ምስጋና ይገባዋል። እንዲህ አይነት ማስረጃዎች ኤቪደንስ ባይኖሩ ኑሮ ድርጊቱ ተደብቆ ሊቀርና ሌላም ሰው በተመሳሳይ ሁኔታ ሊጎዳ ይችል ነበረ። ካሜራማኑ ዝም ብሎ ተመልካች ሳይሆን እውነቱን ለዓለም ያወጣ የእውነት ምስክር ነው ማለት ነውና እንዲህ አይነት ስራ የሚሰሩ አደንዛዥ እጽ የሚጨምሩ ሰዎች እነዚህ ሰዎች የማህበረሰብ ደንቃራዎች ናቸው። በፍቅር ስም ክህደት የሚፈጽሙ በሰው ህይወት ላይ ቁማር የሚጫወቱ እና ፍጹም ህሊና የሌላቸው ናቸው። ተግባራቸው ከነውርም አልፎ ወንጀል በመሆኑ በህግ ሊጠየቁ ይገባል ብዬ አስባለሁ። እና እንግዲህ ቤተሰብ ለማጠቃለል ያክል ጀግንነት ማለት መድረክ ላይ መቆም ብቻ ሳይሆን ማንም በማያይህ ቦታ ለአንዱ ፍትህ መቆም ነው። አርቲስት ሙሉዓለም ዛሬ የጥበብ ሰው ብቻ ሳይሆን የህሊና ሰው መሆኑን አስመስክሯል። ሴት እህቶቻችን አስተውሉ። ጠላት ከሩቅ ብቻ ሳይሆን ፍቅረኛ ነኝ ብሎ ካጠገብሽም ሊመጣ ይችላልና ንቁ። ይህን እውነት ላወጣው ቀራጭም ካሜራማናችንም ምስጋና ይገባዋል ማለት ነው። እናመሰግናለን። አሲያስ ነኝ መጀመሪያው